ሰላም ቤተሰቦች እንዴት ናቸው? ያው የፀጉሬን ቪዲዮ ከሰራውላችሁ ረጅም ጊዜ ነውና ዛሬ ለምን ፀጉሬ የት እንደደረሰ እኔ አሁን ካቆምኩት 4 ወር ሆኖኛል። ሚኖክሲዲን መጠቀም ካቆምኩ 4 ወር ሆኖኛል። ግን ባለበት ነው እንደውም እየጠነከረና እየረዘመ እያማረበት መጥቷል። ይኸው ድሮ ፀጉሬን ከዚህ ነበር የምሰራው የነበረው ከዚህ ነበር የሚገባው። ይሄም ከዚህ ነበር የምሰራው የነበረው። አሁን ግን ይኸው ለመሰራት በቅቷል እንደምታዩት ማለት ነው። እዚህ ድረስ መጥቶ እንግዲህ የኔ ለውጥ ይሄንን ይመስላል። ጤነኛ ፀጉር ነው ያለኝ እንደምታዩት። አሁን ተቆርጬዋለሁ ምክንያቱም መንታ ፀጉር ነው። አሁን እስካሁን መድኃኒት ያላገኘሁለት ለመንታ ፀጉር ነው። ሲቀጥል ደግሞ ከሚኖክሲዲን ቀጥሎ ልትቀቡት የሚገባ ቅባት ላሳያችሁ። የግድ ነው የሚመረተው ኢትዮጵያ ውስጥ ነው። ለኔ የቀየረልኝን ያጠነከረልኝን ነው የማሳያችሁ። ይሄ በሙሉ ወደ ስዊዘርላንድ የሚሄድ ነው። በነገራችን ላይ ወደ ስዊዘርላንድ ሀገር የሚሄድ ቅባት ነው። ላሳያችሁ። አሽጌዋለሁ፣ የተወሰነውን አሽጌዋለሁ። አሊክሬም ይባላል። ኦሪጂናሉ ነው። አሊክሬም ፕላስ ይታያል። አሊክሬም ፕላስ በደንብ እዩት። እስካን አለው እዚህ ጋር ኦሪጂናሉ ማለት ነው። እና እንደምታዩት 1 2 3 4 5 6 7 8 9 ፍሬ ነው። እዩት። ወደ ውጭ እነዚህን ቅባቶችና ሚኖክሲድን እልካለሁ። አብዛኛው ሰው ፀጉሩ በጣም ቆንጆ ሆኖለታል ማለት ነው ክቡራን ተመልካቾች። ስለዚህ እናንተ የምትፈልጉ ከሆነ ሰው ግን ቅባት በዴቼል በፖስታ አይቻልም። ሰው ይዞላችሁ እንዲመጡ ከፈለጋችሁ ፀጉራችሁ ከገባባችሁ ቆንጆ መልክ እንዲኖራችሁ ከፈለጋችሁ ከእናንተ ከሚጠበቀው ቀጥታ ወደ 7 መደወል ነው። በ09 69 06 6071 ዋትስአፕ እና ቴሌግራም ላይ ብታናግሩኝ ከዛ የሚመጣ ሰው ታፈላልጓላችሁ። እኔ አሽግና ያሉበት ቦታ አዲስ አበባ ላይ የትም ቦታ አደርስላችኋለሁ። እነዛ ሰዎች ከአዲስ አበባ ካልሆኑ ደግሞ ከክፍለ ሀገር ተነስተው ከሆነ ደግሞ ወደ ውጭ የሚገቡት ደግሞ ያሉበት ሀገር ላይ ኢትዮጵያ ውስጥም እንልክላቸዋለን ማለት ነው። ከዛ እነሱ ወደ እናንተ ይዘው ምክንያቱም በፈጣን መልእክት ኤክስፕረስ እንልክላቸዋለን። እነሱ ደግሞ ወደ እናንተ ይዘው ይመጣሉ ማለት ነው ክቡራን ተመልካቾች። ስለዚህ ይሄ ሁሉ እንግዲህ ወደ ውጭ የሚሄድ አሊክሬም ኦሪጂናሉ አሊክሬም ቅባት ነው ማለት ነው። ዋጋ 2500 ብር ይሄ አንዱ ማለት ነው። በጣም ቆንጆ። አሁን የፊት ለፊታችሁን ከሆነ የምትጠቀሙት አንዱ ለ2 ወር ያገለግላል። ሙሉ ፀጉራችሁን ከሆነ የምትጠቀሙት ደግሞ አንዱ ለ1 ወር ብቻ ነው የሚያገለግላችሁ ማለት ነው። ብትችሉ ሙሉ ፀጉራችሁን ብትጠቀሙ ይሄ ቅባት ይቀይርላችኋል ማለት ነው። ግን ደርማ ሎለል ወይም ደግሞ ደርማ ስታፕ እንዳትረሱ ወደ ውስጥ ገብቶ ዘልቆ እንዲሰራላችሁ ማለት ነው። በቀጣይ ቀን ደግሞ እንዴት ደርማ ስታፕ መጠቀም እንዳለብን አሳያችኋለሁ። ከሎለል ይልቅ ስታፑ በጣም ቆንጆ ነው ደርማ ስታፕ ማለት ነው። አብሮ የሚሄድ ደግሞ ከዛ አብሮ የሚሄድ 2 ካርቶን ሚኖክሲዲን አላቸው። አብሮ የሚሄድ 2 ካርቶን ሚኖክሲዲን እዩት። ስለዚህ ከኛ ጋር ከእናንተ የሚጠበቀው ወደ 7 መደወል ነው ማለት ነው። እስኪ ያምሩ። አሁን በፀጉሬ በህይወቴ ሹርባ ተሰርቼ አላቅም በህይወቴ። ምክንያቱም የኔ እናት ይሄን ግንባር ምን ይሁን ስቴዲዮም ነው፣ ኳስ ሜዳ ነው፣ የከብት ግጦሽ ነው፣ የከብት በረት ነው ምንድነው ስለመባል በህይወቴ ደፍሬ ወደታች እንደዚህ ለዛውም ከ4 ተሰርቼ አላቅም ነፍስ ካወኩ ጀምሮ ማለት ነው። አሁን ግን ማይ ጋድ እዩት የኔ እናት። እኔ ህንድ ነኝ እሺ ኢትዮጵያዊ አይደለሁም። ቢካዝ ፀጉሬ እስከ ግንባሬ ድፍት ያለ ነው። ከለሬም ህንድ ይመስላል። ምን ችግር አለው እንዴ? ጠቆር ያለ ህንድ የለም እንዴ? እንደውም እኮ ትክክለኛ ህንዶች ጥቁር ናቸው፣ ነጭ አይደሉም።
ሌላው ሁለት ነገሮችን ማድረግ ይጠበቅባቸዋል ማለት ነው። ከሚኖክሲዲን ቀጥሎ ይሄ አሊ ክሬም ቅባት የግድ ነው ሊኖራችሁ የሚገባ ነው። ሲቀጥል ደግሞ እሱን ማግኘት የማትችሉ ከሆነ ማለትም እሱን ኢትዮጵያ ውስጥ ማግኘት የምትችሉ ለዛውም ኦሪጂናሉን ይሄ ጋር ታገኛላችሁ ከሚኖክሲዲን ጋር ከኦሪጂናል ሚኖክሲዲን ጋር ማለት ነው። ሚኖክሲዲን ከርክላንድ ሚኖክሲዲን አሁን 2800 ብር ገብቷል። ኦሪጂናሉ 2005 ነበር፣ አሁን ግን 2800 ብር ገብቷል ማለት ነው። ከርክላንድ ኦሪጂናል ሚኖክሲዲን ይሄኛው ደግሞ ቅባቱ አሊ ክሬም ፕላስ ኦሪጂናሉ ደግሞ 2500 ብር። እንደገና ደግሞ ነጭ ሽንኩርት በጣም ጠቃሚ ነው። በነገራችን ላይ ሁለት ፍሬ ከፍ ያለ ተለጦና ከዛ በሹካ ማንኪያ ውግት እያረጋችሁ ጨቀጨቅ እያረጋችሁ በሹካ ማንኪያ የምትፈልጉት ፀጉራችሁ ላይ ይሄ ግንባራችሁ ላይ መቀባት በጣም አሪፍ ለውጥ ታገኛላችሁ። ሶስቱን ነገር በትክክል ካደረጋችሁ እመኑኝ የሚያምርና ድፍት ያለ በጣም ቆንጆ ፀጉር ይኖራችኋል ማለት ነው።